አንተ ሚስት እናቷን ልጠይቅ ክፍለ ሀገር ሄዳለች ትላለህ። እሷ እዚህ ካፌ ላይ ከማንም ወንድ ጋር ትሳሳማለች። እስከ መቼ ነው እየተደበቅሽ የምታገኝ? ያንን ጅል ተይውና እኔ ጋር ነኝ። ዮኒ ደጋግሜ ነግሬያለሁ። እንደዚህ አይነት ቀልድ አይመቸኝም። በዚህ ጉዳይ ተመለሰ ሁለተኛ እንዳትደውልልኝ። ጆሪ ላይ ዘጋብኝ። ነግሬ ነበር። ልጁ ፍቅር አውሮታል። አይሰማም። ያቺን መኪና በስሜ እስኪያዞርልኝ እኮ ነው። ምንም ቢሆን ጓደኛዬ ነው። ቀርጬም ቢሆን አሳየዋለሁ። ደወለ ደግሞ። የኔ ፍቅር ከእናትሽ ቤት ተመለሽ እንዴ? ምን አይነት ጥያቄ ነው? ብመለስ ከቤት ውጪ የሚሄድበት ቦታ አለኝ እንዴ? ወይስ እየጠረጠርከኝ ነው? አረ ለማንኛውም አሁን እናቴን ወደ ሆስፒታል ልጅ እየገባሁ ነው። ስመለስ ደውልልሃለሁ። እሺ። ስማጆ አዮኒ ካላመንክ ቪዲዮ ልኬልሃለሁ። በአይኔ ማየት ፈልጋለሁ ካልክ ደግሞ ሎኬሽን ልኬልሃለሁ። ና እናያቸው። መንታህት እንዳለሽ አላቅም ነበር ጆ። ፍቅር ያለ እምነት ባዶ ነው ብዬ አመንኩሽ እንጂ ያን ያህል እንኳን እንደምታስቢው ጅል አይደለሁ። ሰርፕራይዝ ላረግህ ብዬ። ዝም በይ። ሁለተኛ ቤት አለኝ ብለሽ እንዳትመጭ። ጆ ተረጋጋ። እኔ እኮ ለአንተ ብዬ ነው። ዮኒ መጥቼ ነበር ቤትሽም አለሁኝ ብለሽ የለሽም ሳጣሽ አጣሁት። ምን ሄሎ የኔ ፍቅር የት ነሽ? እቤት ነኝ ና። ጉንጫ ያወጣም ሰንበር አይጎልም ቢሳ ምሩ እንዴ ፍቅር መቼ መጣ? ደህና ነሽ? ተሽሎሽ ነው የወጣሽው? ደህና ነኝ። ለምንድን ነው መሸሽኝ? መድኃኒት ነው ብሎኝ ነጭ ሽንኩርት ስለበላው እንዳይሸት ብዬ ነው። እሺ ይሄ ላንቺ ነው። በቃ ልሂድ፣ እደውልልሻለሁ። የለሽም እንዳላየው ያንቺን እንደፈለግሽ ሆነ አይቶናል። አዎ አይቶናል። ገና በሞታቱኝ ልቡ ከሚሰበር አይቶኝ ጥላኝ ብዬ ጨካኝ ሆንኩበት እኮ። ምሩ አይዞሽ፣ በቃ ስለምትወጂው እኮ ነው። ያለን እንዴት ሊሆን ነው? አይዞሽ በቃ አታልቅሽ። ምን ያስታውቃል ሰው የዋለበት ሄደው ሲያጡት እንጂ አለው ካለበት። የልትጂ ነው ጓደኞቼ ላገኝ። እንደዚህ ከመጠን በላይ መኳኳል ልክ ነው መሰለኝ። አልቀለድኩም። ምን ያስጨዋል? ባለትዳር እኮ ነሽ። በሆነስ ተዘርክሬ ልሂድልህ? ተዝረክረኪ አላልኩም፣ በመጠኑ አድርጊውን ያልኩት። መጠኑን እኔ ነኝ የማውቀው። ደግሞ ሚስት አይደል እንዴ? ብትሆኝስ? ቆንጆ ሆኜ እንድታይ አትፈልግም እንዴ? ለማን ነው የምትታየው? ወይስ ምን ሌላ ቦታ ነው የምትሄጂው? እንደፈለክ ማሰብ ትችላለሽ። አንዱ ምን አለኝ መሰለሽ፣ የምታሳድገው ውሻ አንተ ላይ ከጮኸ ውጪ ሌላ ሰው እየመገቡ ነው አለኝ። አልገባኝም። ከረፈደ ቢገባሽ ትርጉም የለውም። እሺ ግቡ። የሚከራይ ቤት አለ እናት? አለ ግባ። ገብቻለሁ እኮ ማለት ወደ እኔ ቤት ግባ። አንተን እመራለሁ ብዬ ተቃጠልኩ። ቆይ እኔ እጅሽ ልምራሽ። ነይ። አመሰግናለሁ። ህመም ሰጭም ፈዋሽም ነህ። የቱ ነው? ይሄው ይሄ ነው። የኔን ቤት ነው ማከራይ። አንቺ ለምንድን ነው የምትወጪው? እየኖርኩ ሳይወጣ አበበኝ። ብዙ ነገር ወደ ቤት ያስገባው መሰለኝ። ለወንደላጤ ግን በቂ ነው። አዎ እያደርክ ካልበዛህ ይበቃሃል። እሺ ማንን ነው ማናገረው? ስልክ ያዜ ባለቤቷ ነው 0910። እሺ በቃ ቻው፣ እደውላለሁ። ሄሎ የኔ ነው። ሴቭ አድርገው። ወደ ትዝታይ ልትገባ አይደል? ምን አጋር ልትሆኚ ነው? መኪና አለህ ግን? የለኝም። አሁንማ እኔን አግኝተሃል። እድለኛ ይኖርሃል። እንዴት? አልሰማህም? ባለ አንድ መኝታ ወንድም ዛሬም አላገኘህልኝ? ወይኔ በእናትሽ ያልሽኝን አይነት ስራ እኮ ስላላገኘው ነው። በእናትህ እኔ ማደሪያ ውጪውን ራሱ አልቻልኩትኝም። ቆይ አንዴ። ሄሎ ወዮዬ ብራዘር፣ በጣም ይቅርታ እቃዋ ልታመጣ ሄዳ ቆይታብኝ እኮ ነው። ይኸውልህ ዛሬ ግን ግዴታ ማስገባት አለብህ። ግድ የለህም፣ ጎበዟና ቀልጣፋዋን ነው ማመጣልህ። እሺ በቃ ስትመጣ ደውልልኝ፣ ቤት ነኝ። ወይ ይሄንን ስራ ለምን አትሞክርም? ያንን ስራ እስከማገኝልሽ። ምን አይነት ስራ ነው? ሰው ቤት ነው። ልጁ የሚያካብር ልጅ አይደለም፣ ወጣት ነው። ያንን ስራ እንዳገኘልሽ ትወጫለሽ። አደራህን ግን። ችግር የለም፣ ራሴ ነኝ አስወጥቼ ማስገባሽ። ነይ አሁን እንጂ። እሺ ይሄው እዚህ ነው። እሺ እደውላለሁ። ይሄው ቦስ፣ ጎበዟን ይዤ ለመጣሁት። ማችለው ነገር የለም። የፈረንጅ አበሻ እዚህ ነው። አው ወጣት ነው። አይከብድሽም ብዬ ነግሬሽ ነበር እኮ ዮናስ። አይ የምር ስራ አልተቀጠልኝ የመጣሽው? ተስማምታችኋል መሰለኝ። የደላላኝ ስጠኝና ልሂድ፣ ስራ አለኝ። እሺ አንዴ ላውራት፣ ጠብቀኝ እዛ ጋር። እንደዚህ ሆኜ ያገኘሃለሁ ብዬ አልጠበቅኩም ነበር። ፍጹም ተለውጠሻል እኮ። እኔን ጥለሽ የሄድሽበት ቦታ አልተስማማሽም እንዴ? አዎ ብዙ ነገር ሆኜ ራሴን አጥቼ ነው የመጣሁት። ዮናስ በቃ ወደ አረብ ሀገር ልሄድ ነው። ለምን? ብዙ ጊዜ አየሁ፣ ግን እችን ታክል እንኳን ለውጥ አላየሁብህም። አሁን እኮ ሁሉም ነገር ቦታቸውን እያዙ ነው። ከዚህ በላይ ዋጋ ለመክፈል ዝግጁ አይደለሁኝም። በቃ ራስን ጠብቅ። እኔና አንቺ ቤት ቁጭ ብለን እናወራለን። ናንተ ሂሳብን ውሰድ። እንዴ እህቴ ወንድሜ ላስተዋውቅህ። እዚህ እኮ ነው የሚሰራው።
ምን አስተናጋጅ ነው እንዴ? አዎ ምን ነው? በፍጹም እንደዚህ አላስባችሁም ነበር። አንቺንም ቤተሰቦችሽንም የደህና ቤተሰብ ልጅ ነበር የምመስለው። እህቴ ወይ ወንድሜ ሰላም። ወደዛ ሄድብና አንተም ሰርቪስም ወደ ውስጥ ግቡ። ካንተ ጋር ታይቼ እዚህ ክብሬ ዝቅ እንዲል አልፈልግም። ሲያስጠላ። እንግባ በቃ። እሺ። ሲያስጠላ። በና ደህና ነሽ እህቴ? እንዴት ነህ? እሺ ምን ላምጣላችሁ ታዲያ? እስኪ ለእህት ባል የሚመጥን ነገር ደህና ነገር ጋብዘኝ እስኪ። ጉድልየው። እሺ አንዴ። ሰሚ ወንድምሽ እኔን እጋብዛለሁ ብሎ የ2 ወር ደሞዝ እንዳይበላ ብቻ። ምንድነው? ቆየህ እኮ። ይህንንና አቅም የሚችለውን እዘዝ። እኔ ግን ዛሬ አንተን የመጋበዝ እቅድ የለኝም። ምን አይነት ንቀት ነው? የእህት ባል እኮ ነኝ። ገና እህቴን እቀማለሁ። ደሃ ሲጠገብ አሉ ስለተነፋፋ ገንዘብ የሚሆን መሰለ እንዴ? ምን ይመስላል? ነይ እንሂድ። አንቺ ለቀኛ አልሄድም። ገደል መግባት ትችላላችሁ። ይቅርታሽ ወንድሜ። ችግር የለውም ተይው። በሰላም ነው ቦስ? አምጣም እየመጡ ነው። አንድ ያውልቅ ያስተኝ ቶሎ ሂድ። በቃ ሂድ። ሰላም እንዴት ናችሁ? አንተ ከሆቴል ሆቴል እየዞርክ በቃ ታስተናግዳለህ። አይገርምሽ? ምንም የማያልፍልህ ልጅ መጣልሽ ደግሞ። እሺ ምን ልታዘዝ? ዘላለምን ምን ልታዘዝ? አይሰለችም ወይ አንተ ልጅ? አንተ መች ነው የሚያልፍልህ? ዘላለምን እንዲህ ማስተናገድ? አረ ቢያንስ የሆነ ነገር ለመቀየር ሞክር። እንደውም እስቲ ዛሬ ጋብዘን። እሺ ምን ልጋብዛችሁ? ይሄ ማያልፍለት ደሃ ሀብታም ይጋብዛል አሉ። አሁን በእናትህ አይዘልና። እሺ እንዴ ምንድነው? ምን አይነት ስራ ነው የምሰራው? ላይ ትደፋለህ እንዴ? ይቅርታ፣ በጣም ይቅርታ። ውሃ እንኳን በስነ ስርዓት መቅዳታት ማይችል ሰው እዚህ ያመጣችሁ ምን አይነት ስራ ነው የምትሰሩት? ማናጀሩ የለም እንዴ? እንዴ ምን አይነት ስራ ነው? ምን ተፈጥሮ ነው? ወንድሜ ሂድና ባለቤቱን ጥራልኝ። ቦስ ምንድነው? ይሄማ በፍጹም አይሆንም። ይልቅ ቀልዱን ተወና አሁን ባለቤቱን ጥራልኝ። የቤቱ ባለቤት እሱ ነው እህቴ። ባለቤት? ሂድ በቃ እኔ አስተካክለዋለሁ። አልገባኝም። ማለት አንተ ነህ የቤቱ ባለቤት? አዎ እኔ ነኝ። እንዴት? እናንተ እኮ ሰውን ባለፈ ነገር ስለምትገምቱ ለውጡ አይታያችሁ። ለማንኛውም ስለደፋውባችሁ በጣም ይቅርታ። ሂሳቡን እኔ ከፍለዋለሁ። ዛሬ ደግሞ እንዴት ነው ያማረባት! አንተ ምን አስበህ ነው? ባክ ካወራችን ብዬ ዘንጬ ነው የመጣሁት። ከዛስ? ብሌንን ቀጥሬያታለሁ። ድንገት ቀንታ እንኳን ካወራችን በፍቅሯ ልታብድ ነው። የምር አብጃለሁ። መልካም እብደት ይሁንልህ። እሺ በቃ እንገናኛለን። ወይኔ መጣ ደግሞ እንዴት ነው ያማረበት! ሰላም። ምን ልታዘዝ? 2 ቡና። 2 ቡና ለአንተ ነው? ፍቅረኛ ትመጣለች። የስ እርሜን ፍቅር ቢይዘኝ ፍቅረኛ አለኝ ምናምን ይላል እንዴ? ሲያስጠላ። እኔ ነኝ እድለ ቢሷ ሲጀምርጭ። የታለሽ? ቆይ ደግሞ ፍቅረኛ። ሄሎ እንዴት ሆንክ? ተሳካ? ባክች የሚገባት ነገር ያለችም ዝም ብዬ ነው የምለፈው። ሰፈር ቁጭ ብያለሁ። ናና እናውራበት። በቃ መጣሁ። እዛው ጠብቀኝ። ቤኒ። አቤት። ፍቅረኛስ? ቀረች። ግን ፍቅረኛ የምራለህ? ምን ነው? አይ እኔ እኮ አንተን እወድሃለሁ።